ነበር። በመጨረሻም ከዱባይ ሚስጥር ወጣ። አዶናይ በዱባይ ከዜማ ጋር እንደሚገኝ ሚስጥር አዋቂዎች መረጃውን ወደ ሚዲያ አውጥተውታል። በመሆኑ አዶናይ ከዜማ ጋር በዱባይ ምን ያደርጋል? እንዲሁም ጃኒን የተወበት ምክንያት ተረጋግጧል። ጉዳዩ አንዳንዶችን ሲያስደስት፣ አንዳንዶች የጃኒን ደጋፊዎች እጅጉኑ አበሳጭቷል። ከአሜሪካ የመጣችው ትግራዊቷ ዜማ ከአዶናይ ጋር በዱባይ ምን ታደርጋለች? ይህም መረጃ የዱባይ ኢንሳይደሮች ወይም የውስጥ መረጃ አቀባዮች ወደ ሚዲያው ሹክ ካሉት በኋላ በዛሬው ዕለት እጅግ መነጋገሪያ ሆኗል። በመጀመሪያም ከ2 ሳምንት በፊት አዶናይ ዜማን ከምትኖርበት ሀገር አሜሪካ እንዳስመጣት ይታወቃል። በኢትዮጵያ ከመጣችን በኋላ ከዜማ ጋር ኢትዮጵያን እናስተዋውቅ በሚል የተለያዩ ቪዲዮዎችን ከተቀረጹ በኋላ አዶናይ በከፍተኛ ደረጃ ዜማን እየረዳና እሷን ታዋቂ ለማድረግ ሲጥር ተመልክተናል። ታዲያ ከቀናት በኋላ ወደ ዱባይ ላቃና ነው በሚል ወደ ዱባይ ሄዶ ማስታወቂያዎችን የሰራ ሲሆን ነገር ግን ከጀርባው ካሜራ እይታ ውስጥ ያልገባችው ዜማ እንደነበረችና ጀርባ ቪዲዮዎችን ስትቀርጸው ስታግዘው እንደነበረ ብዙዎች ተመልክተናል ብለዋል። አዶናይ ከዜማ ጋር ዱባይ የሄደበት ዋነኛ ምክንያት ጊዜ ሊያሳልፍ ነው የሚሉን በርከት ብለዋል። እንዲሁም እየተነገረ እንደሚገኘው አዶናይ ሰርፕራይዝ አላችሁ ያለው ጉዳይ ለዜማ ቀለበት እንዳደረገላት እየተሰማ ይገኛል። ህዝቡ ከዱባይ በጉጉት ሲጠብቀው የነበረው ጉዳይ አዶናይ ሰርፕራይዝ ያለው ጉዳይ ለጃኒ በቡርጂ ከሊፋ ህንፃ ላይ ተንበርክኮ ታገቢኛለሽ ብሎ ሊጠይቃት ነው፣ ህዝቡንም ፕራንክ ሊያደርጋት ነው ተብሎ ሲጠበቅ አዶናይ ግን ከትግራዊቷ ዜማ ጋር ህዝቡን ሌላ ሰርፕራይዝ አድርጎታል። እየተነገረ እንደሚገኘው አዶናይ ለዜማ ቀለበት አድርጎለታል እየተባለ ይገኛል። መረጃውን በሶሻል ሚዲያ ላይ ተሰሚነት ያላቸው ሰዎች በዛሬው ዕለት ሲያራግቡት ተመልክተናል። መሆኑ አዶናይና ዜማ እንዴት ተዋወቁ? የተዋወቁት አዶናይ ሀገረ አሜሪካ ዋሽንግተን ዲሲ የሚገኙትን አድናቂዎቹን ለማየትና ለማነቃቃት ወደ አሜሪካ ከወር በፊት እንደሄደ ይታወሳል። በዛ በሄደበት ወቅትም ዜማ የአዶናይ አድናቂ ነበረችና አዶናይን ለመደገፍና ለመመልከት ወደዛ ቦታ ያቀናይ ሲሆን የፕሮግራሙ አዘጋጆች ዜማንም ያውቋት ስለነበረ አዶናይና ዜማን እንዳስተዋወቋቸው ተነግሯል። ከዛም በኋላ ዜማ በተደጋጋሚ በሀገር አሜሪካ ከአዶናይ ጋር የተለያዩ ተንቀሳቃሽ ምስሎችን ወደ ማህበራዊ ትስስሩ ያጋራይ ሲሆን የዛ ጊዜ ጀምሮ ብዙዎች ሲነጋገሩበት እንደቆዩና ብዙዎች ከርቀት ጉዳዩን ሲመለከቱት እንደነበረ ተነግሯል። አዶናይ የስራ ጊዜውን ጨርሶ ወደ ኢትዮጵያ ተመልሶ ሲመጣ ከዜማ ጋር በማህበራዊ ትስስር አማካኝነት ይጻጻፉ እንደነበርና ከጊዜ ወደ ጊዜ ለጃኒ ያለው ፍቅር ቀንሶ ለዜማ ጥሩ ስሜት ኖረው እንደጀመረ የቅርብ ሰዎቹ ይናገራሉ። በተለይም ደግሞ የአዶናይ ቤተሰቦች ለጃኒና ለአዶናይ መለያየት ከፍተኛ ሚናውን ወስደዋል የሚሉ መረጃዎች ከውስጥ አዋቂዎች ይወጣሉ። ጉዳዩ የአዶናይ እናት ናት። በተለይም ደግሞ ጃኒ መኪናውን እያሽከረከረች ባለፈው ከአዶናይ ወንድም ጋር የመኪና አደጋ ከደረሰባቸው በኋላ የመኪናው አሽከርካሪ ጃኒ ስለነበረች ጃኒ ከአደጋው ምንም ሳትጎዳ ወጥታ የአዶናይ ወንድም ግን በአደጋው ከፍተኛ ጉዳት ደርሶበት ከወጣ በኋላ አዶናይ እናት በጃኒ ላይ ቂም እንደያዘችና አንቺ ምክንያት ነው ከቤት ወጥቶ አደጋ የደረሰበት፣ የምታሽከረክሪውም አንቺ ነበርሽ፣ በዛ ላይ አንቺ ምንም ጉዳት አልደረሰብሽም በሚል ቂም እንደያዘችባት ከዛ ጊዜ ጀምሮ በመሃላቸው አለመግባባት እንደተፈጠረና በተጨማሪም ከዛ ቀደም የነበሩ አንዳንድ አለመግባባቶች ተባብሰው እንደቀጠሉ ተነግሯል። ከዛ ጊዜ በፊት የነበሩ አንዳንድ አለመግባባቶች አንቺ ለልጄ አትመጥኙም፣ ልጄን ብዙ ጊዜ ታሳፍሪዋለሽ የሚሉ አስተያየቶችና አደባባይ በአንድ ወቅት የተመለከትነው የአዶናይ እናት ግልምጫ በሚዲያው የማንረሳው ነው። እነዚህን የመሳሰሉ ቅሬታዎች ያላት የአዶናይ እናት በተለይም ደግሞ አዶናይ ትግራዊት ሴት እንዲያገባ ከመፈለጉ አንጻር በባህልም ሆነ በቋንቋ የምትግባባውን ሴት ትፈልጋለች። በዚህ ምክንያት ብዙዎች እንደሚናገሩት የአዶናይና የጃኒ ግንኙነት እዚህ ለመድረሱ ዋነኛው ሚና የሚወስዱት ቤተሰቦቹ ናቸው ይላሉ። ሁለተኛው ደግሞ አዶናይ ከጊዜ ወደ ጊዜ ዜማንና ጃኒን ማወዳደር መጀመሩና ለዜማ ከፍተኛ ስሜት እንዲኖረው መሆኑ ነው ተብሏል። ዜማ ከቅርብ ወራት በፊት በአሜሪካ ከሚገኘው ከትልቁ ዩኒቨርሲቲ የተመረቀች ሲሆን ይህችም ሴት በሀገር አሜሪካ ላይ በከፍተኛ ደረጃ ተምራ የተመረቀች ቆንጆ ሞዴል ነች። ታዲያ ሰው ቆም ብሎ አዶናይም ሆነ ሰው ቆም ብሎ
ጃኒንና ዜማን ሲያወዳድር በጣም የተራራቁ ስታተስ ያላቸው ሴቶች ናቸው። ታዲያ ብዙዎች ደግሞ በአዶናይ ላይ የሚያቀርቡት ቅሬታ ጃኒ በእውቀትም በትምህርትም ለአንተ አትመጥንህም የሚለው ነበር። አዶናይ ታዲያ በሶሻል ሚዲያ ያለው ነገር ተጽዕኖን ፈጥሮበታል። ታዲያ ከጊዜ ወደ ጊዜ ለጃኒ ያለው ፍቅር እየቀነሰ ከዜማ ጋር የሚያደርጋቸው የርቀት የስልክ ልውውጦች አዶናይን ጸባይ እንደቀየረውና ከጃኒ እየሸሻት መምጣቱ ጃኒን በግልጽ በአይኗ የተመለከተችው ጉዳይ ነው ተብሏል። ነገር ግን አዶናይ ዜማን እንደወደዳትና እንደፈለጋት ለሚዲያው በቀላሉ ማሳወቅ አልቻለም። ምክንያቱም የጃኒ ደጋፊዎች በሚዲያው የሚያደርሱበትን ከፍተኛ ተጽዕኖና ግርግር ያውቀው ነበር። ለዚህም ከዜማ ጋር የነበረውን ግንኙነት አፍኖ ከጃኒ ጋር በሶሻል ሚዲያው ስራ ነውና እያስመሰለ አብረው እንደነበሩ እያስመሰሉ የቀጠሉ ሲሆን ጃኒ ግን ጉዳዩ ገብቷት ተስፋ ቆርጣ ነበር። አዶናይ በልቡ ሌላ እንዳስገባ አረጋግጣ ነበር። በመጨረሻም ግን አዶናይ ዜማን ወደ ኢትዮጵያ የጠራ ሲሆን እንግሊዝ ኢትዮጵያን አስተዋውቃለሁ ብሎ የመጣው አንድ ወጣት ከሱ ጋር በመሆን ዜማ አዶናይ ሶስቱ በመሆን ኢትዮጵያን ያስተዋወቁ ሲሆን እዛ ወቅት ከዜማ ጋር የተገናኙ ሲሆን አብረው ሆኖ ጊዜ ለማሳለፍም ወደ ዱባይ እናቅና ብለው ወደ ዱባይ አቅንተዋል። አዶናይ ግን አሁንም ቢሆን ለሚዲያ ጉዳዩን ግልጽ ባያደርገውም ከዜማ ጋር አብሮ መታየትና አብረው መዝናናት እንደጀመሩ እየተነገረ ይገኛል። በፊት ላይ ሰው ከጃኒ ጋር አብረው እንደነበሩም ያስብ ነበር። በዚህ ሰዓት ግን በግልጽም ከጃኒ ጋር አብረው እንዳልሆኑ በሚዲያው አሳውቋል። ራሱን ነፃም አውጥቷል። ሌላው በሚዲያው መነጋገሪያ ሆነው አዶናይና ዜማ በዱባይ አብረው እንደሚገኙ በዱባይ የሚገኙ መረጃ አቀባዮች ኢንሳይደሮች ለሚዲያ መረጃውን ካወጡት በኋላ ዜማ የቅርብ ሰዎች ደግሞ ዜማ እኮ ያገባች ሴት ናት፣ ሀገረ አሜሪካ በትምህርት ላይ ሆነ አግብታ ከአንድ ወጣት ጋር ትኖራለች፣ ፍቅረኛም አላት የሚሉ ሀሳብ አስተያየቶችን በማንሳት የዜማንም ፍቅረኛ በማህበራዊ ትስስር ሲለጥፉት እንደነበረ ተመልክተናል። እውነት ነው፣ ዜማ አግብታ ነበረ። ነገር ግን ዜማ እንደተናገረችው የትዳር የተፈጸመው እና ይህ ግንኙነት የነበራት በ2014 በፈረንጆች ወይም ደግሞ በኢትዮጵያ በ2016 ከ2 ዓመት በፊት እንደነበረ አሳውቃለች። ይህ ግንኙነት ከ2 ዓመት በፊት የነበራት እንደነበርና አሁን ባለመግባባታቸው በፍቺ እንደተጠናቀቀ አሳውቃለች። ይህ ማለት ዜማ ነፃ ሴትና ፍሪ ሴት ናት። አዶናይ ያለውን ሁሉንም ነገር ያውቃልና በሚዲያ የሚመጡትን አሉባልታዎች አይቶ አልፏቸዋል። ታዲያ የዱባይ መረጃ አቀባዮች እንደሚሉት በዚህ ሰዓት አዶናይና ዜማ በዱባይ ጊዜ ያሳለፉና አዶናይ ሰርፕራይዝ ያለውን ጉዳይ በቡርጂ ከሊፋ በሰማይ ጠቀሱ ህንፃ ላይ ለዜማ ቀለበት ማድረግን ነው እያሉ ይገኛል። ጉዳዩ እጅግ አስገርሟቸው በማህበራዊ ትስስሩ ካጋሩት በኋላ የጃኒ ደጋፊዎች በከፍተኛው ደረጃ ቁጣ ውስጥ ገብተዋል። በመጨረሻም ጃኒና አዶናይ አብሮ ይሆናሉ፣ ነገሩ ፕራንክ ነው ተብሎ ሲጠበቅ ከትክክልም እንደተለያዩ ምንም የተደበቀ ነገር እንደሌለ ሁሉም እውነት እንደሆነና እውነትም እንደተለያዩ ፕራንክ እንዳልሆነ ተረጋግጧል። መለያየታቸው እውነት ሆኗል። የአዶናይና የጃኒ ፍቅር ካለቀ ቆይቷል። እስካሁንም የቆዩት አዶናይ በሚዲያ የሚመጣበትን ከፍተኛ ግርግር በመፍራት ነው ተብሏል። እንዲሁም ስራ ነውና አብሮ ሲያስመስሉ እንደነበረ ተነግሯል። በዚህ ሰዓት አዶናይ ከዜማ ጋር በዱባይ ጥሩ ጊዜ እያሳለፈና ገንዘቦችን እየሰራ እንደሆነ ተነግሯል። ከአሜሪካ በቅርብ ቀናት የመጣችው ዜማ ወደ ዱባይን በመሄድ እጅግ መነጋገሪያ ሆናለች። ውድ አድማጮቻችን ዛሬ በማህበራዊ ትስስር ሲንሰራሸር የነበረውን መረጃ በዚህ መልኩ ወደ እናንተ አቀረብን። በቀጣይ ሰዓታት የሚወጡት መረጃ በፍጥነት ወደ እናንተ የምናደርስ ይሆናል። ለዛሬ በዚህ ያበቃው። ቸር ቆዩ።